አይሾ ስፒድ በመባል የሚታወቀው ዳረን ጃንሰን ጁኒየር በፈረንጆቹ አቆጣጠር ጃንዋሪ 21 2005 ተወለደ። በቀላሉ የስም አጠራር ስፒድ በመባል የሚታወቀው አሜሪካዊ ዩቲዩበር እና ኦንላይን ስትሪመር ነው። እሱን በዓለም ላይ በጣም ታዋቂ ካደረጉት ነገር አንዱ ለኢንተርኔት ራሱን የሰጠበት መንገድና ኦንላይን ስትሪም ላይ ትኩረት ማድረጉ ነው። ስፒድ በልዩ ልዩ የቀጥታ ስርጭት ወቅት በሚያሳየው አስደናቂ ባህሪና ድራማቲክ ኢቨንቶችን በመፍጠር በብዙ ሚሊዮን የሚቆጠሩ ሰዎችን ይዞ መቆየት መቻሉ ነው። ይህ እንግዲህ አስደናቂው ችሎታው ነው። በተለያየ ሀገር በሚያደርጋቸው ጉብኝቶች ባህሎቻቸውንና ግኝቶቻቸውን ለሀገር ውስጥ እና ለዓለም አቀፍ ታዳሚዎች ስለሚያሳይ እንደ የባህል አምባሳደር ተቆጥሯል። እንግዲህ በፈረንጆች አቆጣጠር በ2016 የዩቲዩብ ቻናል በመክፈት ለመጀመሪያ ጊዜ የጌም ኮንተንት ፖስት አደረገ። በዚሁ ሲቀጥል በ2021 ትኩረትን ማግኘት የጀመረው በልጅነት ባህሪው፣ ለምሳሌ በጌም ጨዋታ መሃል እንደ ውሻ በመጮል ወይም ባርክ በማድረግ Where's that come from? That came from me when I was a young child. So you just bark like a dog? Yeah, because I grew up in Ohio. A lot of dogs in there? What? እንዲሁም በመበሳጨት ነው። በዚህ ሁሉ ግን ብዙ ውጣ ውረዶችን አሳልፏል። እሱ ስትሪም በሚያደርግበት ጊዜ እናቱ ይህ ነገር ለሱ እንደማይጠቅምና ትምህርቱ ላይ ትኩረት እንዲያደርግ በጣም ጫና ታበዛበት ነበር። አንዳንድ ጊዜ ስትሪም የሚያደርግበትን ኮምፒውተር እየወሰደች አልፎም በንዴት እየሰበረችው ዛሬ ላይ የደረሰውን ቦታ እንዳይደርስ ብዙ እንቅፋቶች በመንገዱ ላይ ነበሩ። Okay. So I gained my credit for my sophomore year and my junior because my mom, she was on it. She put me on online class. Well, we tried this like a public school, but that didn't last a month because, you know, I was already famous, whatever. Right. But anyways, I got into my online class. My mom locked me in because she wanted me to get my high school diploma. Yeah, you get your diploma. Yeah, exactly. For sure. She wanted me to get my diploma, so she locked me back in. But, you know, I made my ways and I graduated. ነገር ግን በዚያን ሰዓት እናቱ ለርሱ ጥሩ በማሰብ እንዲሁም ጌም ላይ አፍጥቶ ብዙ ሰዓት ማሳለፍ ለሷ ትክክል ያልሆነ ነገር ሆኖ ስለታያት ነው። ደግሞም የራሷ የሆነ እውነት አላት። ያለ አንዳች ዓላማ ጌም አፍጥቶ መዋል ምንም ትርጉም የለውም ጊዜን ከማባከን ውጭ። ስፒድ በ2022 ሙሉ ትኩረቱን እግር ኳስ ኮንተንት ላይ ማድረግ ጀመረ። በዚህ ጊዜ ነበር የክሪስቲያኖ ሮናልዶ ጉጉ ደጋፊ የሆነው። ስፒድ የራፕ ስራንን ተከትሏል። በ2022 ነጠላ ዜማውን ለመልቀቅ ከዋርነር ሪከርድስ ጋር ተፈራርሟል። በ2022 በ12ኛ ስትሪም አዋርድ ላይ የዓመቱ ምርጥ ስትሪመር በመባል ተሸልሟል። No, but in all seriousness, thank y'all so much, you know. Now look, I love y'all so much. I appreciate everybody. Y'all already know it's Speed here. Here go the backflip, y'all. እንዲሁም በ2014 እና በ2015 አንድ የስትሪመር አዋርድ በማግኘት ስሙን በዓለም ላይ ገናና አድርጎታል። እንግዲህ የስፒድ ሂስትሪ ባክግራውንድ ብዙ ነው። በአጠቃላይ ስፒድ በፈረንጆች 2026 24 የአፍሪካ ሀገራትን በ28 ቀን እንደሚጎበኝ ይታወቃል። ከነዚህ ሀገራት ውስጥም ኢትዮጵያ ትገኛለች። ስፒድ በኢትዮጵያ ባደረገው ስትሪም ላይ ብዙ የታዘብናቸው፣ ብዙ ያየናቸው እንዲሁም የተማርንባቸው ነገሮች አሉ። ከነዚህም አዶናይ በቲክቶክ አካውንቱ ከ4.4 ሚሊዮን በላይ ተከታይ ያለው ታዋቂ ቲክቶከር ነው። ነገር ግን የሰዎች ህይወት ለመለወጥ በሚያደርገው ጥረት ውስጥ ቅን ልብና ሰዎች ሲለወጡ ማየት ደስታው እንደሆነ በዚህ ስትሪም ላይ አይተናል። ይህን ስል ያለ ምክንያት አይደለም። የኢትዮጵያዊ ስፒድ እንግሊዝኛ አስቸግሮት በሚቁላላ ጊዜ ከጎን በመሆን የጋርዶች ንቀትና ግፊያ እየተቋቋመ እኔ ዝነኛ ቲክቶከር ነኝ ሳይል ዝናውን ጥሎ የአንድን ነፍስ መታደግ የመረጠ ሰው ነው። ስለዚህ እንደዚህ ቅን ልብ ያላቸው ሰዎች እንዲበዙልን ጸሎታችን ነው። ሌላው በኢትዮጵያዊው ስፒድ ላይ የታየው ክፍተት ነው። በህይወት ውስጥ እድል ይመጣል። ያንን እድል በአግባቡ ካልተጠቀምን እንደ ወፍ ሊበርም ስለሚችል ቀድሞ በመዘጋጀትና ከኛም የሚጠበቀውን ጥረት ማድረግ ያስፈልጋል። እንግዲህ ውድ አድማጮቻችን እስከዚህ ድረስ ለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ እና ላይክ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ይሰንብቱ።